ኦኬ ሄሎ ፍሬንድስ ዛሬ የማሳያችሁ በፈረንሳይኛ እንዴት አድርገን ካን ኦር ደግሞ እችላለሁ ኦር በፈረንሳይኛ le verbe pouvoir የሚባለው ነው ማለት ነው። ሰው እዚህ ጋር እንደምታዩት 5 ኤግዛምፕል ሰጣችኋለሁ። አንደኛ እንዴት ነው እችላለሁ እያልኩኝ በፈረንሳይኛ ማውራት የምችለው የሚለው ነው። አንደኛ je peux parler français እኔ ፈረንሳይኛ መናገር እችላለሁ የሚለውን ወይም ደግሞ I can speak French የሚለውን እዚህ ጋር ማየት እንችላለን። ሁለተኛ ስትሄዱ ደግሞ tu peux venir avec moi አንተ ወይም አንቺ ከኔ ጋር መምጣት ትችላለህ or ትችያለሽ የሚለውን ያሳየናል ማለት ነው። or you can come with me ይላል። and the third one je peux t'aider avec tes devoirs ያ ማለት ምንድነው? የቤት ስራህን በመስራት አግዝሃለሁ ወይም እረዳሃለሁ ማለት ነው። in English ደግሞ I can help you with your homework ነው። and የመጨረሻው last but not least ደግሞ est-ce que je peux entrer ልግባ or መግባት እችላለሁ የሚለው or ደግሞ can I come in የሚለውን ያሳየናል። or tu peux manger maintenant ይላል አሁን መብላት እችላለሁ or የሚለውን ያሳየናል ማለት ነው። ሶ እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። ባይ ባይ።